በእግዚአብሔር ብዙ ጊዜ አንታመም የሚሉ ሰዎች ሁሉም በገባውና በደረሰበት ይመላለስ የሚለው ቃሉን በተረዳውና በገባው ልክ ነው እንጂ ከቃሉ አልፎ የኔ መረዳት ጥሷል ብሎ ባውንደሪ እንዲያልፍ አይደለም። ቃሉ ባውንደሪ ነው። ስለዚህ ቃሉ ላይ አንደግ የማይሆን ልምምድ እንዳንጀምር ማለት ነው። ምግቡ ያለቀበት ሳህን ቆሻሻ ነው ይባላል አይደል? ህይወትም እንደዛ ናት። ሰዎች አስፈላጊ ስትሆኚ ያከብሩሻል። አንቺ እንደማታስፈልጊያቸው ሲያውቁ ግን ያረክሽላቸውን መልካም ነገሮች ሁሉ ወዲያው ይረሱታል። ለዛ ነው የራስሽን ዋጋ ሰዎች ላንቺ ባላቸው አቀባበል መገመት የሌለብሽ። የነሱ አድናቆትና ፍቅር አብዝቶ የሚቀያየረው ካንቺ ከሚያገኙት ጥቅም አንጻር ነው። ከዛ ይልቅ ራስሽን መጠየቅ ያለብሽ ጥያቄ ሰዎች ዋጋ የሚሰጡት ላንቺ ማንነት ነው ወይስ ለምታበረክችላቸው ጥቅም ብቻ? ምክንያቱም እውነት የሚወዱሽና የሚያስቡልሽ ሰዎች እነሱን መጥቀም ካቆምሽ ከረጅም ጊዜ በኋላም እንኳን ያንቺን እውነተኛ ክብርና ዋጋ ማየታቸውን አያቆሙ። ሰዎችን ለማስደሰት ብለሽ ማንነሽን አታሳንሺ። ያንቺ ዋጋ የሚለካው በሌሎች አመለካከት ሳይሆን በራስሽ ጥንካሬና በምትሰጪው እውነተኛ ፍቅር ነው። ስለዚህ ራስሽን መውደድና መተማመን ለራስሽ የምትሰጪው ትልቁ ስጦታ ነው። የሰዎች አስተያየት ወይም መዘንጋት ያንቺን ውበትና ጥንካሬ ፈጽሞ ሊቀንሰው አይችልም። ይህን የሰይጣን ፎርሙላ ታውቃለህ? መጽሐፍ ቅዱስ እያነበብኩ እግዚአብሔር የገለጠልኝ የሰይጣን ፎርሙላ አለ። እኔ እንደዛ ነው የተረዳሁት። ዝም ብለህ ስማ እሺ። ስፔሻሊ ክርስቲያንና ወጣት ከሆናችሁ አርፋችሁ ስሙ። ይኸውልህ ሁልጊዜም ሰይጣን እግዚአብሔር የምናይበት መነጽር እንዲቀየር ነው የሚፈልገው። እግዚአብሔርን መቀየር አይችልም፣ ግን ለእግዚአብሔር ያለንን አስተሳሰብ እዚህ ውስጥ መቀየር ይፈልጋል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 10 እና በመዝሙረ ዳዊት ምዕራፍ 23 መካከል ስለ በግና ስለ እረኛ እያጠናው እግዚአብሔር ያስተማረኝን ነው ነገር ምን ያለ መሰለህ? እግዚአብሔር ይላል እኔ መልካም እረኛ ነኝ፣ በእኔ የሚያምን ማንም ይገባልም ይወጣልም መሰማሪያም ያገኛል፣ እኔም ነፍሴን ስለሱ አኖራለሁ፣ ማንም ከእጄ አይነጥቀውም እያለ ይነግራል። ገባ? እግዚአብሔር መልካም እረኛ እንደሆነ ይነግራል። ግን አጋንንት መጥቶም እንደሚል ታውቃለህ? እግዚአብሔር እረኛ ነው ግን ዱላ ይዟል ብሎ ይከትብሻል። ገብቷል? እግዚአብሔር ጥሩ ነው መልካም ነው ግን እንትን ካረክ አይምርህም። ገብቷል? እግዚአብሔር ከሆነው ማንነት ይልቅ እግዚአብሔር ስለሚቀጣ ቅጣት በደንብ እንድታውቅ ያደርጋል። ግን እሱ እንደዛ ሆኖ አይደለም። ገብቷል አይደል? ስለዚህ ስለ እግዚአብሔር ማንነት ትንሽ ያንሻፍፍብህና እግዚአብሔርን እንድትከተለው ሰው እንድትርቀው ያደርጋል። ልንገርህ፣ በጎች እረኛቸውን ካወቁ እረኛቸው ዱላ አይደለም መሳሪያ ቢዝ ዘይዶን ኪር። ገብቷል? ግን በጉ ገና ከእረኛው ጋር በቅርበት ሳይተዋወቅ እረኛ ከዱላ ይዟል ብሎ ሹክ ይለዋል። ገብቷል አይደል? ስለዚህ ያ በግ ደግሞ በባህሪው ፈሪ ደንባራ ነው። ገብቷል? ስለዚህ መረጋጋት አይሰሙም። በቃ በዱላው ላለመመታት ነው እንጂ የሚኖረው እረኛውን ለመከተል አይደል። እግዚአብሔር ደግሞ እንድንከተለው እንጂ ከዱላ ለመትረፍ እንድንከተለው አልጠራም። ምክንያቱም እግዚአብሔር ዱላ የያዘው ሊጠብቀን እንጂ እንደ እረኛ ዱላ ሊጠብቀን እንጂ ሊሰብረን አይደለም። ገብቷል? ለዛ መጽሐፍ ቅዱስ ደግሞ እንደዚህ የሚል ቃል አለ፣ እኔ መልካም እረኛ ነኝ ይላል እንጂ ዱላ የያዝ መደበድብ እረኛ ነኝ አይደል። እና ሁሉ ጊዜም እኔ እኮ ድሮም አይመቸኝም ይሄ ሸቃባው ምን ያደርጋል መሰለህ፣ በቃ እንዲህ ትንሽ ትዊስት ያደርግና እግዚአብሔርን የምትከተለው አሁን ከሲኦል ለመትረፍ እንጂ ወደኸው አይደለም። አሁን ብዙ ሰው ኃጢአት ማያደርገው ኃጢአት ከሰራው ሲኦል ገባለሁ ብሎ ስለሚያምን እንጂ ኦኬ እግዚአብሔርን ስለሚወደው አይደለም። ኦኬ አንድ ነገር ስለምትወደው አለማድረግና ካደረግኩ እመታለሁ ብለ አለማድረግ በጣም የተለያየ ጉዳይ። እኔ አልሰረኩም ስለዚህ መንግስት ያገባል አገባ፣ እኔ ጥሩ አድርጋለሁ መንግስት አገባ። በግ ሆኖ ጥሩ የሚያደርግና ጥሩ ማያደርግ ብሎ ነገር የለም። በግ ሁሌም በግ ነው። ከበግ የሚጠበቀው አንድ ነገር እረኛን መከተል። ለእረኛችሁ ያለውን መረጃ ትንሽ ያጣምና እድሜ ዘመናችሁን በሙሉ ከእግዚአብሔር ጋር የምር ሳትገናኙ የውሸት በማስመሰል ብቻ እንድትኖሩ ያደርጋችሁ እና ክፋቱ እግዚአብሔር ፍቅር ነው የሚለው ያስቀርና እግዚአብሔር ፍቅር ነው ግን ይቀጣል ያስብላል። ስለዚህ በግ ደግሞ ፍቅርን ኤክስፒሪየንስ ሳያደርግ ቅጣት ከተረዳ መቼም እንደነበረ ይኖራል እንጂ የእግዚአብሔርን ፍቅር አይረዳም። ምክንያቱም እኛ በግ ነን። ገብቷል? እግዚአብሔር እንደሚወደን ሳናውቅ እግዚአብሔር እንደሚቀጣን ከተገነዘብን መውደዱን ቻው፣ ከዛ በኋላ እርሳ። ማንም ቢነግረን አንሰማም፣
መውደድ አለ። አዎ ግን ዱላው በቃ ዳትስ ዋይ በግ የተባለ ነው። ገብቷል? የሆነ ነገር ከያዝን አንለቅ እና ምን ልላችሁ መሰለኝ እግዚአብሔር ለእኔ ያስተማረ ይሄ ነገር ከጥንት ጀምሮ ነው ይሰራል። በቃ በጎች እረኛቸው መልካም እንደሆነ ካወቁ መሳሪያ ቢይዝ ዘይዶን ኬር መዝሙር 23 ላይ እንደዚህ ይላል እኮ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ምናምን ያለና ከታች ወርዶ እንዲህ ይላል በትርህና ምርኩዝህ ይላል እነሱ ያጸናኑኛል፣ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። እረኛ ዱላ ያዘው እየመታክ ሊጎዳክ አይደለም፣ ያ ሊያጸናናኝ ነው። እንደውም ለዘላለም ከሱ ጋር እሱ ቤት ነው የምኖረው ይላል ዳዊት ራሱን እንደበቆጡ ገባ። ስለዚህ እግዚአብሔር ይቀጣል እንዲህ ካረከ ታውሱ እወቀው፣ ቅድሚያ እንደሚወድ እወቀው። ከዛ በኋላ በግ እንደሚወደድ ሲሰማው እብድ ነው ማለት። እኔ ስለ በግ እግዚአብሔር በጣም የሚገርም ነገር ነው ያሳየኝ። በግና ሰው ከ91% በላይ እንደሚመሳሰል ታውቃለህ። እቺን በሌላ ቪዲዮ ቀጥሎ ቪዲዮ ሰራለሁ። እግዚአብሔር ራሱን እንድታውቁ ይርዳችሁ። ከሰው ከሰባኪ ከምናል ከራሱ እንድታውቁ። አለበለዚያ ይኸውልህ ዱላ ያዘ እረኛ እንጂ የሚወድ እረኛ አይታይም። እሱ ባልታየ ቁጥር የፍርሃት ኑሮ እንጂ የፍቅር ኑሮ አትኖር። እግዚአብሔር ፍቅር ነው ምናምን የምትዘምረው ራሱ ሲኦል ላለመግባት ወይ ለመትረፍ እንጂ የምር ወደ ጄኒውን የሆነ ላቭ አይደለም። ጄኒውን የሆነ ላቭ ማለት ነው። ቀጣይ ቪዲዮ ሰራ ተባረኩልኝ። ድሮም አይመቸኝም በእውነት ነው ማለት ነው። አጋንንት ድሮም አይመቸኝም። ክፋቱ በፍርሃት እንድንኖር እግዚአብሔር በነፃነት ልንኖር ክርስቶስ ነፃነት አወጣንላት። ያንን ነፃነት በፍርሃት የሆነ ላይክ እግዚአብሔርን የሆነ ምን አይነት የሆነ በውስጣችን እየጠላ ነው ግን በድርጊታችን እንደምንወደው እያስመሰልን እንድንኖር አድርጎናልና እግዚአብሔርን ከመጽሐፍ ቅዱስ ከራሱ ማወቅ ይሆንላችሁ። በቃ ስብከት ጥሩ ነው ግን ሁለተኛ ይሁን። ቲክቶክ እንደዚህ ምናምን የምትሰሙት ጥሩ ነው ግን ሁለተኛ ማለት ቃል ሰምታችሁ ከራሱ ከእግዚአብሔር ጋር ጊዜ አሳልፋችሁ ሲጨርሱ ሰከንድ እስኪ የሚባል ይሁን እንጂ የህይወታችሁ ዋና የእግዚአብሔርን ድምፅ የእግዚአብሔርን ቃል መማሪያ ስልክ፣ ፎን፣ ሌላ ሰው አይሁን። ገብቷል? አሁን ይሄ በግ እረኛ ዱላ ይዟል ተብሎ ወደኋላ የቀረው በግ ከእረኛው ጋር ግንኙነት ስላልጀመረ ዳዊት እኮ ዱላ የያዘ እረኛ እየጠቆመ ዱላው ይመቸኛል ነው የሚለው። ገብቷል አይደል? ምን ልልሽ ነው? እግዚአብሔርን ከራሱ ማወቅ ነው። ያኔ ኃጢአት ማታደርገው እግዚአብሔርን ስለምትወደው እንጂ ከሲኦል ለማምለጥ አይሆንም። ያኔ የተቸገረውን የምታበላው እግዚአብሔር እንዲቆጥርልህ ሳይሆን እግዚአብሔር ስለወደደክ ነው። ገባ? ኤቭሪቲንግ ይቀየራል። ታውቃለህ? እቺ ፎርሙላ ስትገባ በጣም በላረፍቱ ሳይና ኔክስት ቪዲዮ ላይ እኛና በግ እንዴት እያንዳንዳችሁ ነገር ምንድን ነው የሚባለው እያንዳንዱ ነገራችን እንደሚመሳሰል በሳይንስ እና በባይብል አድርጌ እናወራለን። የመጀመሪያ የቅንብር ስራህ ከማን ጋር ነበር የሰራው? እዛ በፕሮቴስታንት እንትን ውስጥ ነበር፣ ቤተክርስቲያን ውስጥ ነው ያደረከው? እና በአንድ አገኘው የሚባል የእሱን ካሴት ነው። ያስታርቁልኝ በማርቆስ ወንጌል ምዕራፍ 11 ከቁጥር 20 እስከ 26 ባለው ላይ ከጴጥሮስ ንግግር በለሲቱ በንጋታው እንደደረቀች ጴጥሮስ አስተዋለና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጌታ ሆይ ነው የረገምካት በለስ ደረቀች ሲላት እንመለከታለን። በማቴዎስ ወንጌል ምዕራፍ 21 ላይ ደግሞ ከቁጥር 19 ላይ ስናይ በለሲቱ ወዲያው ደረቀች ይለናል ማቴዎስ። ስለዚህ እነዚህ ሁለቱን ሐሳብ እንዴት እናስታርቃቸው? ነው ወይስ መጽሐፍ ቅዱስ እርስ በርሱ የሚጋጭ? ምናልባት እንዲህ አይነት ሐሳቦችን እያነሱ መጽሐፍ ቅዱስን በጥልቀት ሳይረዱ ቃሉ ሳይጋጭባቸው ወይም ሳይጋጭ የተጋጨባቸው ብዙ ሰዎችን እንመለከታለን። በዚህም የተነሳ መጽሐፍ ቅዱስ ትክክል አይደለም ብለው ብዙ ወጣቶችን ለማሳሳት ብዙዎች ሲጥሩም እንመለከታለን።
ስለዚህ ለእነዚህ ደግሞ መልስ መመለስ አስፈላጊ ነው። እንግዲህ ይህ ዘመን ደግሞ የከፋ እንደመሆኑ መጠን በተለያዩ ልዩ ልዩ ቴክኖሎጂዎች ዘመናዊነት የወጣቱ አእምሮ እንግዲህ የተወሰደ እንደመሆኑ መጠን እንደነዚህ አይነት ጉዳዮችን በጥልቀት የማየት የመመርመር ጉዳይ ብዙም አይስተዋልም። ቀኖች ክፉዎች ናቸውና ዘመኑን ዋጁ እንዲል መጽሐፍ እናውቃለንና ወጣቱን ደግሞ በእነዚህም በመሳሰሉ ሐሳቦች እነዚህም በመሳሰሉ እውቀቶች እንግዲህ ሼፕ ልናደርግ ልንገነባ የሚያስፈልግ እንደሆነ እናምናል። መጽሐፍ ቅዱስ ስታነቡ እርስ በርስ የተጋጨባችሁ ሌሎች ክፍሎች ካሉ ደግሞ በኮሜንት ሴክሽን ላይ አስቀምጡ። እስቲ በመጀመሪያ ሁለቱንም ክፍል እናንበባቸው አይሻልም? የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምሮ እንዲህ ይለናል። ኢየሱስ በማግስቱ ማለዳ ወደ ከተማይቱ በመመለስ ላይ ሳለ ተራበ። በመንገድ ዳርም አንድ የበለስ ዛፍ አይቶ ወደ እርሷ ሲሄድ ከቅጠል በስተቀር ምንም ስላላገኘባት ከእንግዲህ ፍሬ አይኖርብሽ አላት። የበለሷ ዛፍ ወዲያውኑ ደረቀች ይለናል የማቴዎስ ወንጌል ምዕራፍ 21። ወዲያውኑ ደረቀች። አሁን ደግሞ የማርቆስ ወንጌልን እናም የማርቆስ ወንጌል ምዕራፍ 11 ከቁጥር 20 ጀምሮ እንዲህ ይለናል። በማግስቱ ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩ። እነማ? ደቀ መዛሙርቱ። መቼ? በማግስቱ። ከምኗ? ከነስሯ ደርቃ አዩ። ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምካት ብለስ ደርቃለች። ስለዚህ ጴጥሮስ ምን አለው? ትዝ አለው። መቼ? ትላንት የረገማት ዛሬ ደርቃ እንዳየች ጴጥሮስ እንዳየ የማርቆስ ወንጌል ጽፎልናል። ምናልባት የምጠቀመው አዲሱ መደበኛ ትርጉም ነው። ስለዚህ ሁለቱ ወንጌላት ላይ እንደምንመለከተው የማርቆስ ወንጌል በንጋታው እንደደረቀች ሲጽፍልን፣ የማቴዎስ ወንጌል ደግሞ ወዲያው ደረቀች። ከዚህም በመነሳት ብዙ ወጣቶች እንግዲህ ነገሩን ከመመርመር ከማየት ጸሐፊው በምን ኮንቴክስት ጻፈው፣ እንዴት ጻፈው፣ ወይም የጸሐፊው የአጻጻፍ ባህሪ እንዴት ነው ብሎ ካለማጥናት የተነሳ መጽሐፍ ቅዱስን በጥራዝ ነጠቅ አይ እርስ በርሱ ይጋጫል በሚል ተልካሻ ምክንያት ወጣቶች ወደ አልሆነ አቅጣጫ ሲሄዱ ተመልክተናል። ስለዚህ አሁን እንዴት አድርገን እናስታርቃቸው? በዋናነት የማቴዎስ ወንጌል በሁኔቶች ወይም በተአምራቱ ወዲያው መፈጸም ላይ ትኩረት ያደርጋል። ማቴዎስ ተአምራቱ ላይ ነው ትኩረት የሚያደርገው። ሆነ፣ ተፈወሰ፣ ዳነ፣ ሽባው ተነሳ ሲለን፣ ማርቆስ ደግሞ በሁኔቶች ቅደም ተከተሉን እየጠበቀ በቅደም ተከተለው የሚያስቀምጠው። ለምሳሌ አንድ ሰው በእባብ እንደተነደፈ ወዲያው አይሞትም፣ ወይም የተነደፈው ሰው ይሞታል ብለን እንወሰድና አንድ ሰው በእባብ በተነደፈው ቅጽበት አይሞትም። ስለዚህ ማቴዎስ ስለተነደፈው ሰው ምን አለ? ሞተ አለ፣ ወይም ወዲያው ሞተ ብሎ ጻፈልን። ማርቆስ ደግሞ ስለተነደፈው ሰው ምን አለ? ቀስ እያለ በንጋታው ሰውየው ሙሉ በሙሉ ወይም ነፍሱ ከስጋው ተነጠለች ብሎ ጻፈልን። ስለዚህ ማርቆስ ብዙ ጊዜ የሁኔቶችን ቅደም ተከተል ያስቀምጥልናል። ማቴዎስ ደግሞ ተአምራቱ ላይ ትኩረት ስለሚያደርግ ሆነ ብሎ ይጽፈዋል። ሞተ፣ ደረቀ፣ ተነሳ፣ ተፈወሰ ይለናል። ስለዚህ መጽሐፍትን ስናነብ እጅግ በጣም ጥንቃቄ ልናደርግ ያስፈልጋል። ጸሐፊያን እንዴት ጻፉ፣ እንዴት ሊጽፉ፣ ምን አይነት ባህሪ ያላቸው፣ ምን አይነት ያጻጻፍ ባህሪ ያላቸውን ብሎ ማጥናት እጅግ በጣም አስፈላጊ መሆኑን መረዳት ያስፈልጋል። ስለዚህ እነዚህ ሁለቱን ክፍል በዚህ መንገድ ማስታረቅ እንችላለን ማለት ነው። ስለዚህ የቅጠሏ መድረቅ የማይቀር ነገር ነው። ማቴዎስ ግን ብዙ ጊዜ ትኩረቱ ተአምራት ላይ ስለሆነ ወዲያው ደረቀች ብሎ ሲጽፍልን፣ ማርቆስ ኢየሱስ ክርስቶስ ትላንት የረገማት በለስ ዛሬ ሙሉ በሙሉ ደረቀች ብሎ የጊዜ ቅደም ተከተል ወይም እያንዳንዱን ስቴፕ ይጽፍልናል። ማቴዎስ ደግሞ ተአምራት ላይ ትኩረት ስለሚያደርግ ወይም የእግዚአብሔር ቃል አንዴ ከወጣ ሳያደርግ እንደማይመለስ ስለሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደረገማት ደረቀች ብሎ ጻፈ። ስለዚህ እነዚህ ሁለቱ ሐሳብ ላይ ምንም አይነት ተቃርኖ የለም። ምናልባት መጽሐፍ ቅዱስ ስታነቡ እንደዚህ የሚቃረን የመሰላችሁ እርስ በርስ የሚጋጭ የመሰላችሁ ሐሳብ ካለ በኮሜንት ሴክሽን ላይ ማስቀመጥ የምትችሉ መሆኑን አሳስባለሁ። በቀጥ